በሰላም እጦትና በድርቁ ምክንያት ፈተና ያጋጠማቸውን የክልሉን የልማት ዘርፎች በቀጣይ በመረባረብ ማልማት እንደሚገባ የአማራ ክልል ፕላንና ልማት ቢሮ አመላክቷል። ሰላም ለሁሉም ልማት አስፈላጊ በመሆኑ በቀሪ ጊዜያት ለሰላም ሁሉም የበኩሉን ሊያበረክት እንደሚገባም ቢሮው አሳስበዋል። ሰለሞን ዘመኑ የአማራ ክልል ፕላንና ልማት ቢሮ የ10 ዓመት እቅዱን አዘጋጅቶ የክልሉ ልማት እንዲፋጠን መተግበር ከጀመረ 4 ዓመታት ተቆጥረዋል። በዚሁ ከ2013 ጀምሮ እስከ 2022 ዓ.ም በሚተገብረው የ10 ዓመት እቅዱ የተለያዩ ተግባራትን እያከናወነ ነው። የዚሁ እቅድ አካል የሆነው የ2016 ያለፉት 6 ወራት በክልሉ ጥቅል ምርት እድገት ላይ ያተኮረ ተግባር ሲያከናውን የቆየ ሲሆን በዋናነትም በግብርና፣ በኢንዱስትሪና በአገልግሎት ዘርፎች ትኩረት ሰጥቶ መስራቱን ቢሮው ገልጿል። የክልሉ ፕላንና ልማት ቢሮ ኃላፊ ዶክተር ደመቀ ቦሩ እንዳስረዱት የክልሉ ጥቅል ምርት በአብዛኛው በግብርና ላይ የተመሰረተ በመሆኑ ልዩ ትኩረት እንደተሰጠው ገልጸዋል። የሰብል ልማት ምርታችን ከ119.3 ቢሊዮን ብር በላይ በየዓመቱ እሴት ጭማሪ ያለው ከግብርናው ዘርፍ ሌላው ሁለተኛው የእንስሳት ሀብት ነው። ይሄ የእንስሳት ሀብት ደግሞ በየዓመቱ 43.2 ቢሊዮን ብር የእሴት ጭማሪ አለው ለክልሉ ጥቅል ምርት። በሶስተኛ ደረጃ ከግብርናው ሴክተር የደን ልማት ነው። ይሄ ወደ 14.5 ቢሊዮን ብር በየዓመቱ ለክልላችን እሴት ጭማሪ ያደርጋል። እንግዲህ ከአፈጻጸም አንጻር ስናየው ዘንድሮ ግብርና በ5.7 በመቶ ያድጋል ብለን እቅድ ይዘን ነበር። በጸጥታና በድርቅ ችግር ምክንያት የእቅድ አፈጻጸሙ ፈተና ነበረበት ያሉት ዶክተር ደመቀም ባለፉት ወራት ለክልሉ ጥቅል ምርት እድገት በእቅድ ተይዞ ሲሰራበት የነበረው የኢንዱስትሪ ዘርፍ ነው ብለዋል። አንደኛው የኮንስትራክሽን ዘርፍ ነው። ይሄ የኮንስትራክሽን ዘርፍ ወደ 24.38 ቢሊዮን ብር በየዓመቱ እሴት ጭማሪ ለክልላችን አለን። ቀጥሎ ደግሞ የአምራች ኢንዱስትሪው ነው። ይሄ አምራች ኢንዱስትሪ ደግሞ ወደ 17.35 ቢሊዮን ብር በየዓመቱ እሴት ጭማሪ አለው። ነገር ግን ዘንድሮ ስናየው በጣም ትልቅ ፈተና ውስጥ የገባ ነው። ለምሳሌ ላብነት ብናነሳ ዘንድሮ ከያዝናቸው ፕሮጀክቶች ወደ 22 ቢሊዮን ብር ለካፒታል ፕሮጀክት እንደ ክልል ተይዟል። በ6 ወሩ መፈጸም የቻለው 1.9 ቢሊዮን ብቻ ነው። ይሄ ማለት ኮንስትራክሽን ዘርፉ ምን ያህል እየተጎዳ እንደሆነ ማሳያ ነው። ጸጥታ ምን ያህል እንደጎዳው፣ አምራች ኢንዱስትሪውም ብዙ የአምራች ኢንዱስትሪዎች ጥሬ ዕቃን ለማምጣት እንደገና ያመረቱትን እንደ ልብ ለማዘዋወር ሰራተኛቸውንም ለማንቀሳቀስ እየተቸገሩ እንዳለ የሚስተዋል ነው። የአገልግሎት ዘርፉ ሶስተኛው የጥቅል ምርት እድገት ዘርፍ ሲሆን ይህም በቀጣይ ከሰላሙ ጋር ተጣምሮ የሚከናወን ተግባር እንደሆነ ነው ያስረዱት። ይህ አገልግሎት ዘርፍ እንግዲህ በእቅዳችን 10.1 በመቶ ያድጋል ብለን በ2016 አቅደን እየሰራን ያለ ነው። እንግዲህ ከዚህ ውስጥ የትራንስፖርት ዘርፍና ኮሚኒኬሽን ነው ከ15.96 ቢሊዮን ብር በላይ በየዓመቱ የእሴት ጭማሪ አለው። ቀጥሎ የንግድ ነው ወደ 29.25 ቢሊዮን ብር አለው። የመንግስት አስተዳደር ወደ 8.7 ቢሊዮን አለው። ትምህርትና ጤና በየደረጃቸው ቀጥሎ አላቸው። እንግዲህ ሌላው የማክሮ ማሳያ የመንግስት ገቢና ወጪ ነው። እንግዲህ ከመንግስትና ገቢ ወጪ አንጻር አጠቃላይ በ6 ወሩ አፈጻጸም ጠቅላላ ገቢ 23.6 በመቶ ነው። በጣም ዝቅተኛ ተብሎ የተገመገመ ነው። የመንግስት ወጪንም ስናየው 17.5 በመቶ ነው። እንግዲህ ከመንግስት ወጪም ትልቁን ወጪ የያዘው የአስተዳደር ወጪ ነው፣ ብዙ የማይበረታታ ማለት ነው። እና የካፒታል ወጪው ግን ቅድም እንዳልኩት ወደ 1.91 ቢሊዮን ነው። ይሄ ማለት ፕሮጀክቶች እንደ ልብ ተንቀሳቅሰው ማሽነሪ አንቀሳቅሰው ሲሚንቶ ብረት አምጥተው ነዳጅ ተጓጉዞ በጸጥታ ችግር ምክንያት የታቀዱ ፕሮጀክቶች እየተሰሩ ስላልሆነ ነው ማለት ነው። እና ከ900 በላይ ካፒታል ፕሮጀክቶች ይሰራሉ ተብሎ ነበር። አሁን ወደ ስራ የገቡት በጣም ጥቂቶች ናቸው። ቱሪዝም፣ ትራንስፖርት፣ ንግድ፣ የመንግስት አስተዳደር አገልግሎት፣ ትምህርትና ጤና የምርትና የአገልግሎት እሴት እድገት እንዲያስመዘግቡ ትኩረት መስጠት ያስፈልጋል ሲሉም አሳስበዋል። እንግዲህ የዋጋ ንረትንም ስናየው ከ2007 እስከ 2015 እንደው በአማካይ ብናነሳው ጠቅላላ 19.4 ነው። ያው በየዓመቱ ከፍ አለው። እንግዲህ የምግብን ስናየው ወደ 20.3 ነው። ምግብ ነክ ያልሆኑ 18.3 ነው። እና የሀገር አቀፉን የ7 ዓመት ዳታ አይተን ስናየው የኛ ክልል ከሀገር አቀፉ በላይ ነው። ስለዚህ በትልቁ መፍትሄ መፈለግ ያለበት የክልሉን ሰላም ዘላቂ ማድረግ ነው።